ሰላም ሰላም እንዴት አላችሁ? ይህ የምትመለከቱት ማሽን በሰዓት 7 ቶን የደለል ወርቅ ማጠብ የሚችል ማሽን ነው። እንደምታዩት ስራችንን ሰርተን ለባለቤቱ እያስረከብን እንገኛለን። ይህ ወርቅ ቦታ የሚወጣበት ሻኪሶ ነው የሚሄደው እና ወደ ሻኪሶ የጫነው ማሽን ነው። እንደምትመለከቱት በዩ ቻናል እና ባለ 20 ፌሮ የተሰራ ነው። የጅፓ ማውረጃው ወደ 7 ሜትር አካባቢ ነው። በጣም ረጅም ዓመት እንዲያገለግል ታስቦ የተሰራ ማሽን ነው። ይህንን ማሽን ከመስራት ጀምሮ ቦታው ድረስ እስከ መግጠምና የመጀመሪያውን ምርት ወይም ደግሞ የመጀመሪያውን ወርቅ እስከሚያገኝ ድረስ በእኛ በኩል አብረናቸው የምንሆን ይሆናል። ይህ ደግሞ የምትመለከቱት እንግዲህ የውሃ ፍሰቱን እያስተካከልን እንገኛለን። የመጀመሪያ ስራችን ማለት ነው። የውሃ ፍሰቱን ነው እያስተካከልን የምንገኘው ወይም ደግሞ የማሽኑ አቀማመጥ ውሃ ልክ ነው ወይ የሚለውን ነገር ማለት ነው። ቀጣይ ደግሞ ሲያጥብ የምናሳያቸው ይሆናል። እንግዲህ እንደምታዩት ውሃ ልካችንን አስተካክለን አስቀምጠናል። አሪፍ አቀማመጥ ነው ውሃ ልኩ። ከላይ የሚወርደው የውሃ ፍሰቱን ከላይ የሚደረገውን የወርቅ አፈር በደንብ በትኖ እያጠበ ወርቆቹን ወደ ጅፓው የማድረስ አቅም አለው ማለት ነው። ውሃው አሁን ሬዲ ነው ማለት ነው። በስካቫተር የወርቁን አፈር ሲጋገል በጠን ለማጠብ አሪፍ ነው ተብሎ እንትን ያለበት ነው። አሁን ደግሞ በቀጣይ በስካቫተር ሲታጠብ እናሳያችኋለን። አሁን ደግሞ እንደምትመለከቱት በስካቫተር የወርቅ አፈር እየገለበጠ ይገኛል ማለት ነው። ስካቫተሩ የተዘጋጀለትን የወርቅ ክምር አፈር እንግዲህ ወዳዘጋጀነው ውሃ ልክ ጠብቀን ወዳዘጋጀነው ማሽን እየገለበጠ ነው። እንግዲህ ከታች ደግሞ ጅባው ላይ ወርቆች ይቀመጣሉ ማለት ነው። እንደምትመለከቱት ነው እንግዲህ አዲስ አበባ ላይ የሰራነው ማሽን ሳይት ድረስ ወስደን ገጥመናል። እንደምትመለከቱት ውጤታማ ነው። በጣም ለረጅም ዓመት እንዲያገለግልና ደግሞ ቀልጠፍ ያለ አገልግሎትም እንዲሰጥ አድርገን የሰራነው ይሄንን ማሽን ኦርደር ለማድረግ በስልክ ቁጥራችን ይደውሉልን። ኦርደር ማድረግ ብቻ አይደለም፣ ኦርደር ካረጋችሁ በኋላም እኛ ብዙ ክትትል እናደርጋለን፣ የማማከር ስራም እንሰጣለን። ሳይት ድረስ እንደምትመለከቱት መጠን እንገጥምላችኋለን። በሞተር ዙሪያም የምትፈልጉት ሀሳብ ካለ ከኛ ጋር መወያየት ትችላላችሁ። የወርቅ ማጠቢያ ሲባል ደግሞ ይሄን ብቻ አይደለም፣ እንደ ሀመር ሚል አይነት ነገሮች የኳርዝ ወርቅ ያለባቸውን እንደ ሴንተርፊዩጅ እንዲሁም ደግሞ እንደ ትሩሜል ትልቅ የሆነ ስራ ሲኖራችሁ እንደ ትሩሜልን አይነትም አጋጣሚ መጠቀም ትችላላችሁ። እንደዚህ አይነት ማሽኖችን መጠቀም ትችላላችሁ ማለት ነው። በወርቅ ዙሪያ ያላችሁን ሀሳብ እኛም ማናገር ትችላላችሁ ማለት ነው። እናመሰግናለን።